በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዋና ስራ አስኪያጅ የነበሩት ብፁዕ አቡነ አብርሃም የቆይታ ጊዜያቸውን በማጠናቀቅ ወደ ውቢቷ ባህር ዳር በሰላም ገብተዋል። ብፁዕ አባታችን አቡነ አብርሃም ባህር ዳር ሲደርሱ በሕዝበ ምዕመኑ ደማቅ አቀባበል ተደርጎላቸዋል። ብፁዕ አቡነ አብርሃም ቆራጥ የእምነት አርበኛ ናቸው። ማለትም በዚህ በ3 ዓመት ቆይታቸው ውስጥ ከከፍተኛ የብልጽግና ፕሮቴስታንት የመንግስት ሹማምንቶች የሚደርስባቸውን ዛቻና ማስፈራሪያ ወደ ጎን በመተው ለሃይማኖታቸው ቆራጥና ፊት ለፊት ተናጋሪ ናቸው። ማለትም ከእርሳቸው አንደበት እንደሰማነው ብፁዕ አቡነ አብርሃም እንደተናገሩት ማለት ነው። ደግሞ ለኦርቶዶክስ እያሉ የመንግስት ባለስልጣናት ያፌዙባቸው እንደነበረ በሚዲያ ጭምር ሲናገሩ ሰምተናቸዋል። በእርግጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ አባቶቻችን ላይ በደልና ዛቻ የደረሰው ዛሬ ሳይሆን ከዛሬ 50 ዓመት በፊት ጀምሮ ነው። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ሊቀ ጳጳስ የመጀመሪያው ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ ባስልዮስ በኮሎኔል መንግስቱ ትእዛዝነት በደርግ ሰዎች ተገለዋል። እንግዲህ አስቡት፣ በአንድ የሀገር ፓትርያርክ በካድሬ ተገሏል ማለት ነው። እንግዲህ ለእኛ ሰማዕታት ናቸው ማለት ይቻላል። ከዛ በመቀጠልም በኢህአዴግ ዘመንም ብፁዕ ቅዱስ አቡነ መርቆሬዎስ ሀገር እንዲሰደዱ ተደርገዋል ማለት ነው። ስለዚህም እነ አባቶቻችንና አቡነ አብርሃም ከከፍተኛ የመንግስት ባለስልጣናት ዛቻና ማስፈራሪያ እየደረሰባቸውም ቢሆን ይህን 3 ዓመት በሚገባ አገልግለው ወደ ሀገረ ስብከታቸው በሰላም ተመልሰዋል ማለት ነው። ብፁዕ አቡነ አብርሃም በአዲስ አበባ በአሜሪካ ኒውዮርክ በሚገኘው የቅድስት ሥላሴ ቤተክርስቲያን ውስጥ ቅድስት ሥላሴ ቤተክርስቲያንን በማስፋፋት በማጠናከር ታሪካዊ ኃላፊነታቸውን በሚገባ ተወጥተዋል። ከሀገር ውጭ ማለት ነው። እንግዲህ በባዕድ ሀገር ድረስ በመሄድ ህዝበ ሙእመኑን በማደራጀት በመስበክ ጠንካራ ኢትዮጵያውያን ኦርቶዶክሶች የሚኮሩበት የኒውዮርክ አካባቢ የሚገኝ ቤተክርስቲያን አሰርተዋል። ማለትም የተሰራ በእርግጥ ድሮ ነው፣ ግን አጠናክረውታል። እንደ መቀዛቀዝ የነበረውን አጠናክረውታል ማለት ነው። ብፁዕ አቡነ አብርሃም እጅግ ቆራጥና ለሃይማኖታቸው ታማኝ አባት ናቸው። እንግዲህ ቀሪ ዘመናቸውን እግዚአብሔር ይባርክላችሁ እያልን እንላለን። ቻናሉን ሰብስክራይብ ያድርጉ። እንዲህ አይነት ኦርቶዶክሳዊ የሆኑ ነገሮችን እናገራለን ማለት ነው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እጅግ ፈታኝ ጊዜ ነው በእርግጥ በአሁኑ ጊዜ እያሳለፍን የምንገኘው። ማለትም የተለያዩ ሪሰርቾችን ወይም ጥናትና ምርምር ስታካሂዱ በዓለም ላይ ኦርቶዶክሳውያን አንድ የሆነ ጳጳስ የላቸውም። ይህ ለኦርቶዶክሳውያን ትልቅ ችግር ነው። በዓለም ላይ የካቶሊክን ብንመለከት በአንድ ፖፕ ነው የሚመሩት። የኛ ግን ሌላው ይቅርና አገር ውስጥ በኢትዮጵያ ውስጥ ያሉ ክርስቲያን ኦርቶዶክሳዊ ክርስቲያኖች ራሱ ለመከፋፈልና ለመቀራመት ደርሷል ማለት ነው። ይሄ የሰይጣናዊ ተልእኮ ነው ማለት ይቻላል። እንግዲህ በሐዋርያት ሥራ ላይ ሁሉም ሀብት የጋራችን ነው የሚል ጥቅስ አለ። ስለዚህ ክርስቲያን የሆነ ሁሉ በአንድነት ማመን አለበት ብለን እናምናለን። ቋንቋ፣ ዘር ምናምን አይለያየውም ክርስቲያን ኦርቶዶክስ ማለት ነው። እናመሰግናለን። ይመቻችሁ። ሰብስክራይብ